ይህ ግሎባል ፋክት ነው። በዚህ ዝግጅት አሜሪካ ሊቢያን ያፈረሰችበትን ሂደት በመመልከት የማድሮንና የቬንዙዌላን ዕጣ ፈንታ ምን ሊሆን እንደሚችል እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። Today the government of Libya announced the death of Muammar Gaddafi. This marks the end of a long and painful chapter for the people of Libya. ይህ አሜሪካ በ44ኛው ፕሬዝዳንቷ ስትመኘው የነበረውን የሙሐመር ጋዳፊን መገደል የሊቢያን ውድቀት ለሚመኙት ያበሰረችበት መግለጫ ነው። ሙሐመር ጋዳፊ እንደ አውሮፓውያን አቆጣጠር በ1969 የቀኝ ገዢዎችን ያሻንጉሊት መንግስት በመፈንቀል ስልጣን ያዘ። በቀኝ ገዢዎች ተይዞ የነበረውን የነዳጅ ሀብትም ወረሰ። አሜሪካና ብሪታንያ ሊቢያ ላይ የነበራቸውን ወታደራዊ ቤዛ አስለቅቆ አስወጣም። አሁን አሜሪካም ሆነ ምዕራባውያኑ የሊቢያን ሀብት እንደፈለጉ ማጋዝ አይችሉም። ምክንያቱም ጋዳፊ የሚባል የራሳችንን ለራሳችን የሚል ሉዓላዊነትን የማያስደፍር የፓን አፍሪካኒዝም አቀንቃኝ መሪ መጥቷል። ይህኔ ነው ጋዳፊ በአሜሪካና በምዕራባውያኑ ጥርስ የገባው። ታዲያ አሜሪካ ለነጩ ቤተ መንግስት ያላጎበደደ የሀገሬን ሉዓላዊነት አላስደፍርም ያለን ሁሉ ስም መስጠት ታቀበታለች። ጋዳፊ አምባገነን ነው፣ ጋዳፊ ጸረ ዲሞክራሲ ነው፣ ሽብርተኛ ነው ማለት ጀመረች። እንደ አውሮፓውያን አቆጣጠር በ1986 ሊቢያን በአየር ደበደበች። US had marked for destruction. The bombs hit, killing his adopted daughter. But ጋዳፊ አምባገነን ነው፣ ሽብርተኛ ነው ይባል እንጂ ለሊቢያውያን አይተውት የማያውቁትን እድገት አሳያቸው። ያኔ ሊቢያውያን ትምህርት፣ ሕክምናና መብራት በነፃ ያገኙ ነበር። በጋዳፊ ዘመን መኪና ገዝቶ በሊቢያ ጎዳና መንፈላሰስ የፈለገ የመኪናውን ግማሽ ወጪ መንግስት ይሸፍንለታል። በጋዳፊ አስተዳደር ከወለድ ነፃ የባንክ ብድር አገልግሎትና በዝቅተኛ ዋጋ የነዳጅ አቅርቦትም ነበር። በነዳጅ ሽያጭ የሚገኝን ትርፍ በቀጥታ በእያንዳንዱ የሊቢያ ዜጋ የባንክ አካውንት ገቢ ይደረግ ነበር። ይህ ብቻ አይደለም። አንድ የሊቢያ እናት ወልዳ ከሆስፒታል ስትወጣ $5000 ከአበባ ጉንጉን ጋር የሆስፒታል በር ላይ ይጠብቃታል። በጋዳፊ ዘመን አንድ የሊቢያ ዜጋ ተመርቆ ስራ እስኪያገኝ ድረስ የሀገሪቱ አማካኝ ደሞዝ ይከፈለዋል። ሙሐመር ጋዳፊ የሊቢያን ሀብት ለሊቢያውያን ነው በማለቱ ቀኝ ገዥና በዝባዦችን ከሀገሩ በማስወጣቱ ለአሜሪካና ለምዕራባውያኑ አለመመቸቱ ጸረ ዲሞክራሲ አምባገነን ነው፣ ሽብርተኛ ነው ተባለ። በኋላ ላይም አሜሪካ አረብ ስፕሪንግ የተባለውን አማጺ ቡድን በመደገፍና በቀጥታ የሰሜን ጦር ቃል ኪዳንን ወይም ኔቶን በማስገባት ጋዳፊን በራሱ ዜጎች አስገድላ ሊቢያን ዳግም እንዳትነሳ አድርጋ ፈረረሰቻት። ከጋዳፊ መገደል በኋላ ሊቢያ መረጋጋት የተሳናት ቤት ማግኘት እንደ ሰብአዊ መብት ይታይ የነበረባት ሀገር አሁን ዜጎች መጠጊያ አጥተው የሚንከራተቱባት ሀገር ሆናለች። የሀገር ውጭ ተዋጊዎችን ጨምሮ የተለያዩ ሚሊሻዎች የሚታገሉባት፣ ስርዓት አልበኝነት፣ የጦር መሳሪያ መስፋፋትና ተደጋጋሚ ግጭት የተለመደ ነገር ሆኖ የሚታይባት ሀገር ሆናለች። እንዲህ ያለ ሀገር የማፍረስ ታሪክ ያላት አሜሪካ በዚህኛው ዘመን ደግሞ ተዝቆ የማያልቅ የነዳጅ ክምችት ያላት ሀገር ላይ አይኗን አሰረፈች፣ ቬንዙዌላ። ይሁን እንጂ ማድሮ የሀገሬን ሀብት አላስነካም አሉ። ዓላማዋን ለማሳካት የማትተኛው አሜሪካ ኒኮላስ ማድሮን የእጽ ዝውውር ላይ የተሰማራ ወንበዴ ነው፣ እጽ አዘዋዋሪዎችን በገንዘብና በቁሳቁስ ይደግፋል በማለት መወንጀል ጀመረች። በዚህ ብቻ አላበቃችም። ባሳለፍነው ቅዳሜ ሌሊት ካራካስ ተገኘች። ያን የሀገሬን ነዳጅ አላስቀምስም፣ የሀገሬን ሉዓላዊነት አላስደፍርም ያለን ፕሬዝዳንት ከነሚስቱ አንጠልጥላ ወሰደችው። አሜሪካ ፍላጎቷ የእጽ ዝውውርን መግታት እንዳልሆነ ማድሮን በያዘች በሁለተኛው ቀን በቬንዙዌላ የነዳጅ ሀብት ላይ ጣልቃ እንደምትገባ በቢቢሲ ኒውስ በግልጽ ተናገረች። በዚህ መልኩ የሀገር ሉዓላዊነትን የተዳፈረች ሀገር የማፍረስ ተሞክሮ ያላት አሜሪካ በቬንዙዌላ ላይም ይህንኑ አደረገች። የቬንዙዌላ ዕጣ ፈንታ እንደ ሊቢያ መፍረስ ወይንስ? የዛሬ ዝግጅታችንን በዚህ አበቃን። ጤና ይስጥልን።